ምናልባት እንደዚህ ከሆነ ይሄንን የሚያዳምጡ ሰዎች እኔ ተሻልኩ ማነው በኦሮሞ ባክግራውንድ ብዙ ሄዷል ማለት ነው። የኔ የአያቴ አቶ በቀለ በእናቱ አማርኛ የማይችሉ ኦሮሞ ናቸው። አያትህ ማለት ነው። እና ሁለቱ ነው ተጋብተው እንግዲህ የዛሬ ስንት አመት ልበል 100 ምናምን አመት። ከዛ እኔ ደግሞ እንግዲህ ስወለድ አባቴ በነገራችን ላይ ባርሴ ክፍለ ሀገር በዛ በአካባቢው በኦሮምኛ ደንበኛ አስተርጓሚ ነበር። አቀላጥፎ ይችላል። አቀላጥፎ ብቻ አይደለም እሱ የብዙ ሀረሮች እንዲህ ይላሉ፣ ወለጋ ኦሮሞ እንዲህ ይላል፣ ባሌ ኦሮሞ እንዲህ ነው ቋንቋው እያለ ይላል። እንደውም ትንንሽ አንዳንድ ነገሮችን ያው የምልህ ትንሽ አባታችን ሲሪየስ ስለሆነ በጣም አባታችን ጋር ብንቀርብ ኖሮ እኔ ታላላቆቼ ይችላሉ፣ ታናናሾቼ ብዙ እንትን ባልን ነበር። ያው ልጅ ስንወለድ ተሰላችተን የተወለድን ቤተሰብ ስለሆነ ማለት 8ኛ 9ኛ 10ኛ ልጅ አስበው። አንተ ስንተኛ ልጅ ነህ? ያው 8ኛ ልጅ። እሺ እንግዲህ ከዛ በኋላ 2 ነው ያሉት። አስበውት ተሰልችቷል ማለት ነው። በጣም እንትን ያለ ነው። እንዲህ ነው ትውልዳችን። እኛ አርሲ ክፍለ ሀገር ስንገባ እንዲሁ ስቆጥረው የመጀመሪያው ትውልድ መጣ የሚባለው ከአፄ ቴዎድሮስ እንትን ላይ ገብተው እንትናን የሸዋውን ንጉስ ኃይለ መለኮትን ሲያስገብሩ በዛ ጊዜ ሁሉ ሸሽቶ ሄደ ከሸዋ። ከዛ ደግሞ የኛ ቅድመ አያታችን የአቶ በቀለን እናት ከወለጋ እንግዲህ ካሁን እስቲ ምናልባት በዚህ አጋጣሚ የሰሙ ካሉ የዛ እንግዲህ አባታችን እንዳወራ ነው ከዛ